በዛሬ ቪዲዮ ወንድ ልጅ ከሴት ከሁሉም ነገር በላይ የሚፈልገው አረ እንዲምጠረጥሪኝ ኮና ያታለው ምንም የለኝ ጭራሽ ታታለ እንዴ ወራዳ ስምትልሽ ነው። በነገራችን ላይ ባይዘው 22 ቦይፍሬንዶች እንደነበሩ አንድ ነው ቃታውን ሳብ ነው መሰሰት የለም ላንቺ ማሰና የተረክነው ደጋግሜ ነግሬ ነበር። የዋነትን በልክ አድርጎ አላልኩም? ሰው በጣም የዋስቱንለት ጅል ያረጋል አላልኩም? አው ጅነ አንተ እኮ በጣም ሰው ታምናለሽ። ሰው ማመን ደግሞ የለብህም በፍጹም። ሁሌም ከልክ ያለፈ ነገር ይጎዳል። ለሰው ልጅ ምንም ያህል መስዋዕትነት ከፍለህ ብታደርግለት አንተን ከማመስገን ይልቅ አንተን ሞኝ ማለት የተለመደ ነው። ስለዚህ መጀመሪያ ለራስህ ኑር፣ ዋጋህን እወቅ። ሰውን መርዳት ከፈለክ በልኩ አድርገው። ምን ነው ቆምሽ? ለምን አላየሃት? ማን አሁን ያለፈችው ሌላ ሴት ለምን ያለው አንቺ ፍልፍት አይደል እንዴ? ኧረ እባክህ ምን ማለት ሌላ ነገር ከሌለ ለምን አላየሃት? አረ እንዲምጠረጥሪኝ ኮና ያታለው ምንም የለኝ ጭራሽ ታታለ እንዴ ወራዳ። አንዳንድ ሴቶች ግን የመጨቃጨቅ ፒኤችዲያችሁን ይሄን ነው የምትሰሩት። ልትገቢ ነው? በቃ ሄድሽ አባቢ ካይ ይገለኛል። አንቺማ አላስተዋውቅም ብለሻል። በአጋጣሚ ላግኛቸው እንጂ ቀልደኛው በልሂድ። ወይኔ ወይ ልጄ መጣሽ እንዴ? አባዬ ሂድ። ፋዘር እንዴት ኖት? አባትሽ ናቸው እንዴ? አይ አይደሉም፣ የቤታችን ጥበቃ ናቸው። እሺ በቃ ና አባዬ ሁሌ እነግርሃለሁ። ሶፊ ሰላም አትበለኝ ልጄ። አባትሽ እኮ ነኝ። ወይ እቺ ልበቢስ። እሱ አልጠፋኝም፣ ግን አታዋርደኝ። እኔ ነኝ እስኪ አባዬ። እንደዚህ ከኑሮዬ በላይ ሆኜ የምኖረው እኮ ላለመገመት ነው። በቃ ባንተ መገመት አልፈልግም። ኑሮሽ ሳይሆን ማንነትሽ ነው የሚያስገምትሽ። ምን ነው ይዙ ተመለስክ? እቃ ረስተሽ ነው። አባ ይቁሙ። አንቺ ያላከበርሽው ኑሮና ማንነትሽን ሰው አያከብርልሽም። ራስሽን አስሸውጂ። አባት ደግሞ መኖሩ ብቻ ክብር ነው። ያለኝን ሁሉ አጥቼ አባቴ ብቻ በኖረልኝ የሚል እኔን ጨምሮ ስንት አለ መሰልሽ። አንዳንድ ሰዎች አላችሁ ለደረሳችሁት ቦታና ክብር ትልቅ መስዋዕትነት የከፈሉትን ወላጆች በሰው ፊት አብሮ ለመታየት የምታፍሩና የምትሸማቀቁ። ቢገባችሁ ያላቸውንም የሌላቸውንም ከፍለው ለዚህ ያደረሷችሁ እነሱ ናቸው። በህይወት ኖራችሁ ለእነሱ ደስታ መኖር ቢያቅታችሁ እንኳን ለሀዘናቸው ግን ምክንያት አትሆኑ። ከፊት የሚታየውን ብቻ አይታችሁ አትሸወዱ። የሰው ልጅ እንኳን ለሰው ለፈጣሪውም የማይመለስ ነው። መታመን ለራስ ቢሆንም በጭፍን ማመን ግን ዋጋ ያስከፍላል። ይህ ህይወት ሚዛናዊ አይደለም የሚባለው በምክንያት ነው። የወንዶችም እኩልነት ይረጋገጥልን። ያ ይቅርታ ማለት መተው ማለት አይደለም። ይቅርታ ማለት መርሳት ማለትም ደግሞ አይደለም። ይቅርታ ይመስለናል መጀመሪያ የሚጎዳው ብልቃጡን ነው። ልክ እንደዛ ያንን ሰው ስናየው የምንናደድ ከሆነ ያንን ሰው ስናየው የበለጠ የምንበሳጭ ከሆነ የበፊት ያደረገንን ነገር እያስታወስን ወደ ሌላ አይነት ነገር ውስጥ የምንገባ ከሆነ የዛኔን ይቅርታ አላደረግንም የሚባለው። ይቅርታ ማለት ከበደለን ሰው ጋር ሁሉን ይቅር ብለንና ረስተን እንደ ድሮ አብሮ መኖር ሳይሆን ይቅርታ ማለት ለራሳችን ሰላም ስንል በደልን የምንተው ነው። ስለዚህ አንዳንድ ሰዎች ሁለቱም የተለያዩ ነገሮች ስለሆኑ አታምታቷቸው። ወንድ ልጅ ከሴት ከሁሉም ነገር በላይ የሚፈልገው የምታከብረውን ሴት ነው። የፈለገ ብትወጁ ብትለፊ ብትደክሚ ክብሩን የምትነኪ ከሆነ አበቃ። ሴት ልጅ ውስብስብ ናት። ራሷ መፈልገውን ራሷ አታውቅም። ወንድ ልጅ ግን እንደዛ አይደለም። ምንም ያህል ወዳጅው፣ ምንም ያህል ሙያ ይኖርሽ፣ ምንም ያህል ትጪው ካላከበርሽው ግን ከአንቺ ጋር አይቆይም።
ይበልክ በዚህ ምድር ላይ ልታሸንፈው ማችለውን ጦርነት አትጀምር፣ ለዛውም ከሴት ጋር። ብራዘር መቼም ቢሆን በሳይዝ እና በሼፕ የሚደረጉ ፉክክሮችን ለራስህ ያዘው። ሲገባለ ትረጋጋለ። አብረን እንብላ እና አብረን እንብላ የሀበሻ ዋናው ባህላችን ነው። በህይወቱ ይሄ የገጠመው እስቲ ኮሜንት ላይ እኔ እያለ ይጻፍ። አይ እዚህ ጋር ሁለት ሰው ጠየቅና እኔን አልፈ እሷን ጠየቅም። ምን ሆነ ነው? ችግር አለው? አይ የምታውቀው ነገር አለ እንዴ ስለኔ? እሺ ግዛት ብር የለውም አሉ አይደል? እዚህ ጋር ጠይቀህ አንተ ቢኖርህ እኮ ንቀትህ እኮ ሳይኖርህ እንደዚህ ሆንክ። እዚህ ጋር ሁለት ሰው ጠየቅ፣ ከዛ እኔን አልፈ እሷን ጠየቅ። ምንድን ነው? ቆይ አለ የምታውቀው ነገር አለ ስለኔ? እግዚአብሔር ይስጥልኝ፣ ግን እንደዚህ አይደለም። የበታችነት ስሜት አልትራ ፕሮማክስ ይሄ ነው ይላል። ገባሽ አይደል? ላይክ ያለፈ ህይወት ነው፣ ብዙ ግድ አይሰጠኝም። ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ፣ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው። በጣም ስምትልሽ ነው በነገራችን ላይ ባይዘው 22ቱም ቦይፍሬንዶች እንደነበሩ 22 ቦይፍሬንድ ነበርሽ? ጌታ ሆይ ቅሌት አልተረፈማ እንዴ! ምንድነው አበላለሁ እንዴ? 22 ይሄን በተረክ ወረጅልኝ ቶሎ። Do me a favor please. Get out of here. Get out of here man. አንቺማ እንደ ማህበር ታቅፍ የነበረው እስቲ ነው የሚሻልሽ። ቀልዱ ቀልድ ነው ብራዘር። ካለፈው ህይወቷ ተምራና ታርማ አንድ ሴት ወደ ህይወት ከመጣች ኖርማል ነው። ግን የነበሯትን የቦይፍሬንዶች ብዛትን ግን ላንተ ትችዋለሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ።